ምናልባት በአጠቃላይ እንደው ከየትኛው ማገር ጋር ብትሄድ ከ50,000 ከ30,000 ብር አይበልጥም ከኤምባሲው ኮቴ ጨምር ነው የምነግርህ $100 ምናምን ከፍለ which is በኢትዮጵያ ስትመታው 20,000 ብር የሚደርስባቸውን ክፍያዎች እየጨመርኩልህ ነው ከዛ በተረፈ ያለው ነገር የሰውየው ኪስ ገንዘቦች ናቸው ስለዚህ ምንድነው የሚያደርገው ከ10 ሰው ከ20 ሰው ገንዘብ ይሰበሰባል የምትሰበሰበው ገንዘብ ምንድነው ፕሮሰሲንግ ፊ አንዳንድ ነገሮች ለማድረግ ለምናምን ይባልና ከ1 ሚሊዮን ላይ 200 300 ሺህ ተሸራርፋ የማትመለስ ነች ትባላለች 200 እና 300 ሺህ ብር በጣም ብዙ ብር ነው ስለዚህ ሰው ማድረግ ያለበት ነገር አንተ ደላላን በፍጹም ራሱ ላይፉን ነው እየሰጣቸው እኮ ያለው በነገራችን ላይ እነዚህ ሰዎች ደላሎች እኮ ራሳቸው የትም ያልሄዱ ናቸው the funniest thing ለራሱ ጠንቋይ ለራሱ አያውቅም ነው የለውም ሰውየው እኮ ስለ ኤምባሲ መረጃ በማነፍነፍ ሰፈር ላይ በመዋል ምን ተሰጠ ይሄን አይነት ወሬዎች በመልቀም ብቻ